ሰላም ሰላም የአሁ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩ። ኦንላይን መማር የምትፈልጉ ልጆች ታች ስልክ አለ፣ ደውላችሁ መማር ትችላላችሁ። ትምህርቱንም የምንሰጥባቸው አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው የአማርኛ ፊደላት ከከ እስከ ጠ ከከ እስከ ጠ ከኔ ጋር ቆዩ። የመጀመሪያችን ከ ትባላለች። እነዚህ የመጀመሪያ ፊደሎች ናቸው። የመጀመሪያ ፊደሎች መጀመሪያ ላይ ያሉት ሰባት ቤተሰብ አላቸው ማለት ነው። ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው አነብላችኋለሁ። የመጀመሪያዋ ከ ኩ ኪ ካ ኬ ክ ኮ ወደ መጀመሪያው እናነብ። ኮ ክ ኬ ካ ኪ ኩ ከ ቀጣያችን ስንሄድ ዘ ትባላለች። ዘ ዙ ዚ ዛ ዜ ዞ ወደ መጀመሪያው እናነባለን። ዞ ዝ ዜ ዛ ዚ ዙ ዘ ቀጣያችን ዠ ትባላለች። ዠ ዡ ዣ ዦ ለመጀመሪያው እናነባት። ዦ ዠ ቀጣያችን ደ ትባላለች። ደ ዱ
ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ ወደ መጀመሪያው እናንባት። ዶ ዶ ድ ድ ዴ ዴ ዳ ዳ ዲ ዲ ዱ ዱ ደ ደ ቀጣያችን ጀ ትባላለች። ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጅ ጅ ጆ ጆ ወደ መጀመሪያው እናንባት። ጆ ጆ ጅ ጅ ጄ ጄ ጃ ጃ ጂ ጂ ጁ ጁ ጀ ጀ ቀጣያችን ገ ትባላለች። ገ ገ ጉ ጉ ጊ ጊ ጋ ጋ ጌ ጌ ግ ግ ጎ ጎ ወደ መጀመሪያው እናንባት። ጎ ጎ ግ ግ ጌ ጌ ጋ ጋ ጊ ጊ ጉ ጉ ገ ገ እኒህን ከከ እስከ ገ ድረስ አይተናል ማለት ነው። እኒህ መጀመሪያ ሲሆኑ እነዚህ ደግሞ ሁለተኛ ፊደሎች ወገባቸው ላይ ቅጥል ቅጥል ያላቸው ማለት ነው። ከምናቸው ላይ ወገባቸው ላይ። ሶስተኛ ደግሞ ከእግራቸው ላይ ማለት ነው። እግራቸው ላይ ቅጥል ቅጥል አላቸው። አራተኛ ስንሄድ የመጀመሪያ እግራቸው ምን ያህል አጭር ማለት ነው። አጭር። አምስተኛ ብንሄድ ደግሞ ቀለበት ከእግራቸው ላይ ቀለበት በአንድ ሳይድ አላቸው ማለት ነው። ስድስተኛ ምልክት አላቸው። ወደ ግራ አሁን ከን ብታዩ ወደ ግራ ምልክት አላት። ዘን ስታዩም ወደ ግራ። ልክ እነዚህ ምልክቶችን እያየን እናጥናቸው ማለት ነው። መጨረሻ ላይ የመጀመሪያ እግራቸው ረዝሞ የመጨረሻ እግራቸው ምነው አጭር ይሆናል ማለት ነው። ሰባተኛ ፊደሎች እዚህ ላይ ያሉት መጨረሻ ላይ የምታዩቸው ደግሞ ባለ ሁለት ሆሄ ቃላት እናያቸው። ኬ ዝ በአንድ ላይ ኬዝ ይሆናል ማለት ነው። ኬ ከቤት የአምስተኛ ድምፅ፣ ዝ
ዘቤት የስድስተኛ ድምፅ በአንድ ላይ ኬዝ የሚል ይሰጠናል ማለት ነው። ኬዝ የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ ጉ ዞ በአንድ ላይ ጉዞ ይሆናል ማለት ነው። ጉ ማለት ገቤት የሁለተኛ ማለት ነው። ዞ ማለት ዘቤት የሰባተኛ ድምፅ በአንድ ላይ ጉዞ የሚል ይሰጠናል ማለት ነው። ጉዞ የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ ደ ግ በአንድ ላይ ደግ። ደ ማለት ደቤት የመጀመሪያዋ ድምፅ፣ ግ ማለት ደግሞ ገቤት የሰባተኛዋ ድምፅ በአንድ ላይ ደግ የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ጅ ጋ በአንድ ላይ ጅጋ የሚል ይሰጠናል ማለት ነው። ጅ ማለት ስድስተኛ ድምፅ፣ ጋ ማለት ደግሞ ገቤት የአራተኛ ድምፅ በአንድ ላይ ጅጋ የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ጋ ዝ በአንድ ላይ ጋዝ። ጋ ማለት ገቤት የአራተኛ ድምፅ፣ ዝ ማለት ደግሞ ዘቤት የስንተኛ የስድስተኛ ድምፅ በአንድ ላይ ጋዝ የሚል ይሰጠናል ማለት ነው። መጨረሻችን ስናይ ገ ማለት ገቤት የመጀመሪያ ድምፅ፣ ዛ ማለት ዘቤት የአራተኛ ድምፅ በአንድ ላይ ገዛ የሚል ይሰጠናል ማለት ነው። ዛሬ ትምህርታችን ከከ እስከ ገ አይተናል። ቀጣይ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ።